በመቀጠል የተከበሩ አቶ ከማል ሀሺ አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም አመሰግናለሁ የኢፌዴሪ ጠቅላይ ሚኒስትር። ወደ ጥያቄዎቼ ከመግባቴ በፊት ምስጋና እንዳቀርብ የተከበሩ አፍቃዴ ይፈቅዱልኝ። ምስጋና ማቅረብ የምንፈልገው ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ለውጡ መንግስት ነው። ክቡር ጠቅላይ ሚኒስትር ከለውጡ በኋላ ሌት ተቀን እየለፉ ታግለው እያታገሉ ከፍ ዝቅ በማለት በምሳሌነት እያሰሩ ለሀገራችን ኢትዮጵያና ሕዝቦቿ ላስገኙት አዎንታዊ ለውጥ እርሶን አርአያ በማድረግ የበኩሉን እንደሚጥር እንደ አንድ ወጣት ኢትዮጵያዊ ፖለቲከኛ በዚህ አጋጣሚ ሳላመሰግኖ ወደ ጥያቄዎቼ በገባ ስለሚቆጨኝ ነው። ክቡር ጠቅላይ ሚኒስትር፣ እንደ ምክር ቤት አባል በክትትልና ቁጥጥር ስራችን ወቅት የተመለከትናቸውና በእርሶ መሪነት ያገኘናቸው ስኬቶች አፍ አውጥተው የሚናገሩና ገላጭ ቢሆኑም ከብዙ የተወሰኑትን ላብነት አነሳለሁ። የሀገር በቀል ኢኮኖሚ ማሻሻያ በመንደፍ ገላጣና ጾም አደር መሬቶቻችን በሰብል በበጋና በክረምት እንዲሸፈኑ እንደ መሐንዲስም እንደ ገበሬም ጭምር በመስራት ለመጀመሪያ ጊዜ የሀገራችን የስንዴ ምርት ከውጭ እንዳታስገባ ስላደረጉ ከልቤ አመሰግኖታለሁ። በተመሳሳይ ሁኔታ በሩዝ፣ በበቆሎ፣ በቡና እና ተያዥ በቅመማ ቅመም እና በሻሂ ምርት ከፍ ያለ ውጤት የታየበት የኢኮኖሚ እንቅስቃሴ በማስመዝገብ የሀገር በቀል ኢኮኖሚው ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ትግበራም እንዲገባ በማድረግ ኢትዮጵያ ከዓለም የንግድ እንቅስቃሴ አውድ ውስጥ ተቀላቅላ የራሷን የማክሮ ኢኮኖሚ እንቅስቃሴ አሻራ እንድታሳርፍ ያደረጉት ሂደትም የሚደነቅ ነው። ኢትዮጵያ ታምርት በሚል መሪ ቃል ለበርካታ ዓመታት ተዘግተው የነበሩ ፋብሪካዎችን ወደ ስራ ከማስገባቱን ባሻገር ግብርና መር ብቻ የነበረውን የኢትዮጵያ ኢኮኖሚ ብዝሃ ዘርፍ በማድረግ በማዕድን፣ በቱሪዝም፣ በቴክኖሎጂ እና በአገልግሎት ዘርፍም ጭምር የተሻለ ውጤት በማስገኘት የሀገራችን የምግብ ዋስትና ከፍ አድርገዋል። ይህ ደግሞ የተባበሩት መንግስታት የእርሻና የምግብ ፕሮግራም ግዙፍ ሽልማት የሆነውን አግሪኮላን እንዲጎናጸፉ አድርጎታል። ክቡር ጠቅላይ ሚኒስትር፣ የህዳሴ ግድቡን ከነበረበት አዝግምት እንዲንሰራራ ከማድረጉም ባሻገር ግድቡ እንዳይጠናቀቅ በተባበሩት መንግስታት ድርጅት ለመጀመሪያ ጊዜ የሚባል ደረጃ የውሃ ፖለቲካ የጸጥታው ምክር ቤት አጀንዳ ሆኖ እስኪታይ ድረስ የተቃጣብንን ዓለም አቀፋዊ ጫና በከፍተኛ የውሃ ዲፕሎማሲ የበላይነት ተወጠው የጦር ግንባር ላይ በነበሩበት ወቅት እንኳን ሳይቀር ቀን በቀን በመከታተል እነሆ በአፍሪካ ትልቁ የሆነውን ግድብ እንዲጠናቀቅ አስችለዋል። ለዚህም ከልቤ አመሰግኖታለሁ። ጽዱ አረንጓዴና ነፋሻማ ምህዳርን ከመፍጠር አንጻር በአረንጓዴ አሻራ መርሃ ግብር ያስገኙት ውጤት ለማመን የሚከብድ ነው። በመሆኑም የዓለምን ሕዝብ ቁጥር 5 እጥፍ የሚሆን ችግኝ በመትከል በአፍሪካና በዓለም አቀፍ ደረጃ አቻ የማያገኝላት የግሪን ሌጋሲና ዲፕሎማሲ ማዕከል ኢትዮጵያ ሆናለች። ከዚህም ጋር ተያይዞ ከተሞቻችን መዲናችን አዲስ አበባን ጨምሮ በገበታ ለሀገር፣ በኮሪደር ልማት እና መሰል ፕሮጀክቶች ለመኖር እና ለመጎብኘት ውብ እና ምቹ እንዲሆኑ የተወጡት የመሪነት ሚና እጅግ የሚደንቅ ነው። በክልል ከተሞች ያለውን አመርቂ ለውጥ በውክልና ወቅት እና በተለመደው የክትትልና ቁጥጥር ስራችን ስንሄድ ያየነው እንዳለ ሆኖ አዲስ አበባ ግን እጅግ በላቀ ሁኔታ ከለውጡ በኋላ እንደ ስሟ አብባ ታሪክና ቅርስም በክብር ጠብቃ የዓለም ትኩረትን ስባ ከዚህ በፊት በዓመት የማታስተናግደውን የዓለም አቀፍ መድረኮች ቁጥር በአንድ ወር ስታስተናግድ አይተናል። ለዚህም ከልቤ አመሰግኖታለሁ። ከታሪክ እንደምንረዳው ኢትዮጵያ በአክሱም ዘመነ መንግስት ወቅት ሳይቀር የንግድ መርከብ እና የተዋጊ መርከቦችን ይዛ ስትምነሸነሽበት የቆየችውን ቀይ ባህር እጅግ በሚቆጭ እና በማይጠበቅ ሁኔታ ከእጇ የጣ ከመሆኑን ባሻገር በባለፉት 10 ዓመታት ኢትዮጵያ በድጋሚ የባህር በር ባለቤት የምትሆንበት ሁኔታ እንደ ሀሳብ እንኳን የማንሳቱ ጉዳይ በመሪም በተመሪም እንደ ኃጢአት ሲቆጠር የቆየ ቢሆንም አሁን ግን በእርሶ ሙሉ ልብነት የኢትዮጵያ የባህር በር ተጠቃሚነት በሰላማዊና ህጋዊ መንገድ እንዲሁም በስጦ መቀበል መርህ እንዲሳካ የጀመሩት ጉዞ ሁሉም ኢትዮጵያዊ ደረቱን ነፍቶ የሚያወራው
ለስኬታማነቱም የሚተጋለት ሆኗል። ክቡር ጠቅላይ ሚኒስትር፣ በእርስዎ ከፍተኛ የሆነ ዲፕሎማሲ አቅምና መሰጠት እና በተግባር ላሳዩን አጥንተ ብርቱነት እና ጀግኑ የማጀገን ወኔው የኢትዮጵያ የባህር በር ተጠቃሚነት እንደሚያስገኙ ያለኝን እምነት በመግለጽ እስካሁን ላደረጉት ከፍተኛ አስተዋጽኦ ላመሰግኖት እወዳለሁ። የተከበራችሁ የስደተኛ ዙር ሕዝብ ተወካዮች ምክር ቤት አባላት፣ ዛሬ ከኛ ጋር የተገኛችሁ የክቡር እንግዶች፣ አንድ የድንቅ መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አሊን እስካሁን ላበረከቱ ሀገራዊ ድል በኢትዮጵያዊነት ጨዋነት በጭብጨባ ብናመሰግነው እላለሁ። በድጋሚ አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም አመሰግናለሁ ክቡር የኢፌዴሪ ጠቅላይ ሚኒስትር። በመቀጠል ጥያቄን እንደሚከተለው አቀርባለሁ። በለውጡ መንግስት እና በእርሶ መሪነት ኢትዮጵያ የሚገባትን የባህር በር ጥያቄ ወደ መድረክ ማምጣት ተችሏል። በዚህም አጀንዳው ተዳፍኖ ከቆየበት አህጉራዊና ዓለም አቀፋዊ ርዕስ ጉዳይ ወደ መሆን ተሸጋግሯል። ይህ አፈጻጸም በራሱ ትልቅ ውጤት ስለሆነ እንደ አንድ የምክር ቤት አባል ምስጋናዬን ማቅረብ እፈልጋለሁ። ክቡር ጠቅላይ ሚኒስትር፣ ከዚህ ጉዳይ ጋር በተያያዘ ግን ሁለት ጥያቄዎች አሉኝ። ይህ ፍትሐዊ የሆነው የኢትዮጵያ ሕዝብ የዘመናት ጥያቄ በሰላማዊ ሕጋዊና ዲፕሎማሲያዊ መንገድ ምላሽ እንዲያገኝ የተጀመረው ሂደት በምን ደረጃ ላይ ይገኛል? ጎረቤቶቻችን ጨምሮ አፍሪካውያን ወንድሞቻችን የጥያቄውን ፍትሐዊነት እንዲረዱትና እንዲያግዙን ወዳጅ ሀገሮች እንዲሁም የዓለም አቀፍ ማህበረሰብና ተቋማት ተገቢውን ድጋፍ እንዲያደርጉ እየተደረጉ ያሉ የዲፕሎማሲ ጥረቶች ዙሪያ ማብራሪያ ቢሰጡ አመሰግናለሁ። እናመሰግናለን። የእኛን ጎረቤቶች በሚመለከት ከጎረቤት ውጭ ኢትዮጵያ ህልውና የላትም፣ ከኢትዮጵያ ውጭ ደግሞ እነሱ ህልውና የላቸውም። አንዳችን ለሌላችን በጣም አስፈላጊ ነን። የተከበረው ምክር ቤት ማወቅ ያለበት ይህም የወረሰው ችግር ነው። ኢትዮጵያ ስንወርሳት ድንበር አልተበጀላትም። ሁሉ ጋር አከራካሪ ነው። ሱዳን ጋር አከራካሪ ነው። ኤርትራ ጋር አከራካሪ ነው። ድንበር ፊክስ አልሆነም። የንግድ ስርዓት ፊክስ አልሆነም። ፕሮፐር የሆነ አግሪመንት የለም። ኮንትሮባንድ ነው። ልክ እንደ ማንኛውም ዕዳ የወረስነው ጉዳይ ነው። ግልጽ ያለ ድንበር፣ ግልጽ ያለ ግንኙነት ኖሮን ሳይሆን ያልተፈቱ ያደሩ ጉዳዮች ነበሩ። በዚያ ምክንያት ወጣ ገባ የሚል ነገር አለ። የኛ እምነት ልክ እንደ ግሪን ሌጋሲ ነው፣ እንደ ችግኝ ተካይ ነው። ዛሬ በእረፍት ችግኝ ተክለናል እዚህ ቦታ። ነገር ግን የዛሬ 3 ወር ወጥቼ ዛፍ አልጠብቅም ነኝ። ዓመት 2 ዓመት 3 ዓመት 4 ዓመት ቆይቶ መልካም ዘር መልካም ሲድ ከሆነ ጊዜውን ጠብቆ ዛፍ ይሆናል። በእኛ ጎረቤቶች መካከል ያለው ኮሚኒኬሽን እንደዛ ነው። መልካም ዘር እንዘራለን። ለምሳሌ ቀይ ባህር እንነጋገር ያስፈልጋል፣ በሰላም በንግድ ስርዓት ብለን እናገራለን፣ እንተክላለን። መልካም ዘር ነው። ጊዜውን ጠብቆ ዛፍ ይሆናል። በግጭት በኃይል አናደርግም። እንደተነሳውም አላዝም ማለት ነው። እንደዛም አይሆንም። በሰላማዊ መንገድ በንግግር ይሆናል። ለምን? ለሁሉ ጥቅም። በነገራችን ላይ ኢትዮጵያ ሰላም ካጣች ከተጎዳች ከኢትዮጵያ ያላነሰ የኛ ጎረቤቶች ይጎዳሉ። አብዛኛው ኢኮኖሚ ተሳሰረ ነው። ለምሳሌ ብላክ ማርኬት የሚባለው ኢትዮጵያ ውስጥ ግማሹ የሚሰራው እኮ ጎረቤት ሀገር ነው። ይሄ ኢኮኖሚ ብዙ ስለሚሸከም ይጎዳሉ። እኛ እንዳንጎዳ እንድንጸና፣ ግን ደግሞ የነሱ እንድናከብር ሉዓላዊ መሆናቸውን እንድናከብር። ለምሳሌ ኤርትራ ሉዓላዊ ሀገር ናት። በግድ የኢትዮጵያ አካል እንድትሆን እኛ አንፈልግም። መብቷ ነው ሀገር መሆን። ያ ፍላጎት የለም። ጅቡቲ ሉዓላዊ ሀገር ናት፣ መከበር አለበት። ሶማሌ ሉዓላዊ ሀገር ናት፣ መከበር አለበት። ጥያቄ የለም። ኢትዮጵያ ሉዓላዊ ሀገር ናት። የባህር አክሰስ ካላገኘች ግን አገር መሆን አትችልም። በእነሱ ወገን ደግሞ መከበር አለበት። እሱ አብሮ ለመኖር ያለው ነገር ሰጥቶ መቀበል ነው። ይሄ ባህር የሚመጣው በገንዘብ ነው። ይሄ ባህር የሚመጣው በላንድ ስዋፕ ነው።
በምንድነው? ንግግር ያስፈልጋል። በንግግር መሆን አለበት። ይሄ ሲሆን የተከበረው ምክር ቤት መገንዘብ ያለበት ነገር በዚህ ብርጭቆ ውስጥ አንድ ውሃ ሞልቼ አንድ ጠጠር ብጥልበት ይታወቃል። ለምን? አነስተኛ ሳይዝ ያለው ብርጭቆና የያዘው ውሃ አነስተኛ ነው። ጣና ሄጄ አንድ ጠጠር በወረውርበት ጣና አይታወቅም። የኛ ጎረቤቶች ማወቅ ያለባቸው ኩሬና ሐይቅን መለየት ያስፈልጋል። ኢትዮጵያ በትናንሽ ጠጠር አትታወቅም። በትናንሽ ጠጠር አትበተንም። ኢትዮጵያ ትልቅ ባህር ናት፣ ትልቅ ሀገር ናት። ይሄን መገንዘብ ያስፈልጋል። ሲፈልጉ እንደሚያውቁ ማሰብ ጥሩ አይደለም። ኢትዮጵያ የሚያውካትን ተከላክላ መልማት ትችላለች። ትልቅ ናታ። ሁከቱ የሚጎዳው ኩሬዎችን ነው፣ ሐይቆችን አይደለም። ይሄን በደንብ ተገንዝቦ ሰብሰብ ማለት ያስፈልጋል። ይሄ 130 ሚሊዮን ያለው ሀገር በንጽጽር እጅግ ከፍተኛ ሀብት ያለው ሀገር ከጎረቤቶቻችን ጋር አይወዳደርም። የዘመነ ወታደር ያለው ሀገር፣ ቴክኖሎጂ ታጠቀ ሀገር ውጊያን አማራጭ አድርጎ ካሰበ በየትኛውም መመዘኛ ለውድድር የሚቀርብ ጉዳይ አይደለም። ግን ውጊያ ክፉ ነገር ነው። ለምሳሌ በኤርትራ ሳይድ ውጊያ እንደሚነሳ አይነት ወሬዎች ይሰፋሉ። የተከበረው ምክር ቤት እርግጠኛ ሆኜ የምነግራችሁ በእኛ ሳይድ አንዲት ጥይት አይተኮስም። ቢኮዝ እኛ ብዙ የሚያጓጓ ነገር አለ። ብዙ የሚያጓጓ ፕሮጀክት በእጃችን አለ። መስራት እንፈልጋለን። በእኛ ሳይድ ውጊያ አንፈልግም። የኤርትራ ሕዝብ ወንድም ሕዝብ ነው። የሶማሊያ ሕዝብ ወንድም ሕዝብ ነው። ሱዳን ወንድም ሕዝብ ነው። ተባብረን ማድረግ እንፈልጋለን። የኛን ማክበር የኛን ሰላም መፈለግ ግን በእነሱም ወገን በዚያው ምጥጥን እንዲያዩት እንፈልጋለን። ከሁሉም ጎረቤት ጋር ከሞላ ጎደል ሰላማዊ የሚባል ግንኙነት ነው የነበረን፣ ማስቀጠል እንፈልጋለን። ባለፉት 7 ዓመታት ከአንድም ጎረቤት ጋር ውጊያ አልገባንም። ወደፊትም አንመርጥም። ውጊያ አንመርጥም። ትብብር፣ ሰላም፣ ንግግር፣ ውይይት ብቻ ነው የምንፈልገው። ህዳሴ ለኛ ብቻ አይደለም፣ ለሁሉ ነው ያለቀው። ወደ ኤርትራ ኤሌክትሪክ ማስገባት እንፈልጋለን። ወደ ሳውት ሱዳን ማስገባት እንፈልጋለን። ወደ ሶማሊያ እንፈልጋለን። በጋራ ማድረግ እንፈልጋለን። ይሄ አስተሳሰብ የሁሉም ስሜት እንደሚሆን ተስፋ አደርጋለሁ። በእኛ በኩል እያንሰራራን ነው፣ ልማት እያመጣን ነው፣ እያደግን ነው። ይሄ እንዳይበላሽብን ከሁሉም ወንድሞቻችን ጋር በሰላም መኖር እንፈልጋለን። በሰላም የማያኖር ጉዳይ ካለስ ራሳችን እንከላከላለን። ለዚያም ብዙ የሚያሰጋ ነገር በኢትዮጵያ ወገን የለም። የተከበረው ምክር ቤት በእርግጠኝነት ማወቅ ያለበት ኢትዮጵያ አትበታተንም። ራሷን ለመከላከል በቂ አቅም አላት። ኢትዮጵያ ትበለጽጋለች። ለመበልጸግ የሚያበቃ በቂ አቅም አላት። ኢትዮጵያ ትጸናለች። ለመጽናት የሚያበቃ በቂ አቅም አላት። ኢትዮጵያ ጠላቶች ነበሯት፣ አሏት። አይናቸው እያየ ግን እናንሰራራለን። አመሰግናለሁ።